ጤና ይስጥልኝ የተከበራችሁ ተመልካቾቼ ዛሬ አቶ ጀዋር መሐመድን ይዤላችሁ ቀርብ ያለው በሶሻል ሚዲያ አቶ ጀዋር መሐመድና አቶ ልደቱ ያደረጉትን ውይይት ተከትሎ እንዲሁም ትናንት ጠቅላይ ሚኒስትሩ የሰጡትን መግለጫ ተከትሎ የተነሱ ጥያቄዎችን ሰብስቤ ይዤ አቶ ጀዋር መሐመድን ለመጠየቅ እዚህ ቀርብ ያለው እንድትከታተሉ ተጋብዛለሁ። አቶ ጀዋር መሐመድ የተጣበበ ጊዜ እንዳላቃለው ከጊዜ ላይ የተወሰነ ሰዓት ሰውተህ እዚህ ቃለ መጠይቅ ፈቃደኛ ሆነ ስለተገኘ በተመልካቾች ስም አመሰግናለሁ። ወደ ወቅታዊ ጉዳይና አጀንዳ ወደ ሆነ ጉዳዮች ከመግባታችን በፊት ትናንት አንድ የጻፍከው ጽሁፍ ነበርና ያንን ጽሁፍ ተንተርሶ የተነሱ ያሉ ጉዳዮች አሉ። ትናንትና ጠቅላይ ሚኒስትሩ የሰጠውን መግለጫ ተከትሎ ጀዋር ተለሳለሰ፣ አንዳንዶች ደግሞ ጀዋር ሸሸ ወይስ አፈገፈገ እያሉ ነውና በፊት ከአንድ ሳምንት በፊት አንተና ልደቱ ያደረጋችሁት ውይይት ላይ ከነበረው ቴምፖ ምንድነው አሁን አዲስ የተፈጠረው ነገር? ፈርተ ነው ሸሽተ ነው አፈግፍገ ነው ምንድነው? ኢህአዴጎችን እናውቃቸዋለን። በስራቸው ነው ያደግነው፣ ስንታገላቸው ነው ያበርነው። ሁሌም በክርክር ሲሸነፉ በክርክር ወጥረህ ስትይዛቸው ማስቀየስ ይፈልጋሉ። የሚያስቀይሱት ወይ አንድ ክስተት ይፈጥራሉ የህዝብን አቴንሽን የሚለውጥ፣ አለበለዚያ ደግሞ ጉዳዩን ይቀይሩታል። ትናንትና ጠቅላይ ሚኒስትሩም ሲያደርግ የነበረው በክርክር መሸነፋቸውን ስለተረዱ አጣብቂኙ ስለገቡ ወደ ዛቻ በመለወጥ ጉዳዩ ከክርክር ወደ ግጭት ወደ ፍጥጫ ቶፒኩ የምርጫ እንዴት ይራዘም የመንግስት አገዛዝ እንዴት ይራዘም ከሚለው ወደ ግለሰቦች ሽኩቻ ወደ ግብግብ እንዲለወጥና አጀንዳው እንዲረሳ ይፈልጋል። የሃውስ ኦፍ ፌዴሬሽን ተወያይቶ ውሳኔ እስኪሰጥ ይሄ ጉዳይ ላይ ውይይት ተካሂዶ ተጽዕኖ እንዲፈጥር አይፈልግም። የተቃዋሚዎች እያቀረቡ ያሉት አልተርኔቲቭ እንዲሰማ አይፈልግም። ህዝቡ በጣም ወደ ግጭት ውስጥ ገብተናል፣ አሁንስ ነገሮች በጣም ጦዘዋል፣ ጠቅላይ ሚኒስትሩ አምርረዋል፣ ሊደፈጥጧቸው ነው፣ ህዝቡ ሊነሳ ነው ብሎ ወደ ቴንሽን ውስጥ እንዲገባ ነው እየተፈለገ ያለው። ያንን ጌም መጫወት አንፈልግም። እኛ ያነሳናቸው መከራከሪያ ነጥቦች አሉ። በክርክሩ አሸንፋል። ይሄን የምንጫወትበት ጌም እያሸነፈ አዋጭ ሆኖ እያለ ወደ ሌላ ደግሞ ልንሄድና እነሱ የፈለጉትን ዲፍሌክት የማድረግ ስትራቴጂ ለናሳካላቸው አልፈለግንም። እዚሁ ላይ ግን መስከረም 30 በኋላ የመከላከያ አይታዘዝም ፖሊስ አይታዘዝም የሚል የአመፅ ጥሪ ነበር ያደረጉትና የውይይት ጥሪ አይደለም ያደረጉት። ንወያይ እንከራከር፣ አጀንዳ ይቅረብ፣ ሀሳብ ይቅረብ ሳይሆን የአመፅ ጥሪ ነው ሲያደርጉ የነበረውና ከዛ ነው ወደኋላ ተለሳለሱት ነው የሚሉትና የአመፅ ጥሪ ነው ወይ? በእርግጥ መስከረም 30 የመንግስት ስልጣን ያበቃል ብሎ ህገ መንግስቱ ዋቢ አድርጎ እንትን ማለት የአመፅ ጥሪ ነው ወይ? አመስኮ መጥራት ከፈለግን እናቀበታለን፣ እንችልበታለን። የተካንበት ነው፣ ልምድ ያለን ነው፣ የተማነው ነገር ነው፣ የተሳካልን ሂደት ነው። በተለይ በእኔ ላይ በዛ ብዙም ጥርጣሬ ያላቸው አይመስለኝም። አመፅ መጥራት ከፈለግን የምናድበሰብስበት የምናስመስልበት ምንም ምክንያት የለም። እንዴት መደረግ እንዳለበት ምን አይነት ውጤት ሊያመጣ እንደሚችል በደንብ እናውቀዋለን። we are experts on this። ምንም እነሱም ነው ያውቃሉ። እነሱስ ቢሆኑ እኮ የዛው የኛ ስራ ውጤት ነበሩ እንጂ ሌላ ነገር አይደለም። አመፅ የመጥራት ፍላጎቱም የለንም። የሚያሳምጽ ነገርም የለም። አሁን ባለበት ተጨባጭ ሁኔታ በኮሮና ምክንያት ምርጫ እንዲራዘም ተወስኗል። ይሄ ምርጫ ግን ለማስራዘም የሚያስችል ህገ መንግስታዊ ማዕቀፍ የለም። ስለዚህ እንወያይ። ማንወያይ ከሆነ ፖለቲካዊ መፍትሄ መገኘት ካልተቻለ መስከረም 30 ላይ ያለው የገዢ ፓርቲ የሚያስቀጥል ህጋዊ ማዕቀፍ የለም። አንድ ግለሰብም ሆነ አንድ ፓርቲ አንድ ቡድን አትሊስት የይስሙላ እንኳን ቢሆን ህገ መንግስታዊ ከሌለው በዜጎችና በተቋማት ላይ ያለው ቁጥጥር አስተማማኝ አይሆንም። ከመስከረም በኋላ ማንኛውም ሰው በሴኩሪቲ ኃይሉም ላይ ይሁን
በዜጎችም ላይ ይሁን በክልሎችም ላይ ይሁን የክልሎችም ፕሬዝዳንቶችም ቢሆኑ ሊቆጣጠሩ አይችሉም። ፓወር ቫኪዩም ይፈጠራል። እነሱስ ምንድነው ያርበተበታቸው? እኛ ያልነው እውነት ባይሆን እነሱስ ቢሆኑ እንደዚህ ተርበትብተው አስቸኳይ ስብሰባዎችን ጠርተው ለምን ይሹ ሆነ ለምን ወደ ሃውስ ኦፍ ፌዴሬሽን መላኩ ራሱ ለምን አስፈለገ? ይሄን ባይፈሩ እነሱን የሚያሰጋው እኛም ያሰጋናል። የፌዴራል ጠቅላይ አቃቤ ሕግ ምክትሉ ያቀርቦታል። መፍትሄ ካልተገኘ ሎውለስ ስቴት ነው የምንሆነው ያለው። እኛም ያልነው ምንድነው አስማሚና ቅቡልነት ያለው መፍትሄ ካልተገኘ ከመስከረም 30 በኋላ ሎውለስ ስቴት ህገወጥ ስርዓት ነው የሚመጣው። ህገወጥ መንግስት ነው የሚመጣው። ህገወጥ መንግስት ከሆነ የፖለቲካ አመራሩ የሲቪል አመራሩ ሴኩሪቲን የሚመራበት የህግ ማዕቀፍ አይኖረውም። ዜጎችን የሚቆጣጠርበት የህግ ማዕቀፍ አይኖረውም። በክልልና በፌዴራል መካከል ያለው ግንኙነትም የህግ ማዕቀፍ ስለማይኖረው ሀገርን ለአደጋ ያጋልጣል ነው ያልነው። ይሄ የአመፅ ጥሪ ሳይሆን የሀገር አድን ጥሪ ነው። የአመፅ ጥሪ አይደለም። ይሄ የሀገር አድን ጥሪ ነው። በቅልቦና ቢያዩት ነገ ደግሞ የሚደርሱበት ነው። ነገ የሚደርሱበት ጉዳይ ነው። በቅልቦና ቢያዩት የሀገር አድን ጥሪ ነበር ማለት ይቻላል። እሺ ወደ ወቅታዊ አጀንዳ እንሂድና በዚህ በገጠመው የህገ መንግስት ቀውስና በምርጫ ማራዘሙ ጉዳይ ላይ የተለያዩ ፓርቲዎች የተለያየ አማራጭ እያቀረቡ ነው። ለአብነት ለመጥቀስ ያህል ለምሳሌ ነጻነትና እኩልነት ፓርቲ የህገ መንግስት ማሻሻያ የተሻለ አማራጭ ነው ብሏል። ኢዜማ እንዲሁ የህገ መንግስት ማሻሻያ የተሻለ አማራጭ ነው ብሏል። አብን መንግስት መር የሆነ የሽግግር ጊዜ እንዲኖርና በዛ የሽግግር ጊዜ ውስጥ ደግሞ የውይይት ካውንስል እንዲቋቋም የብሔራዊ የውይይት ካውንስል እንዲቋቋም የሚል አማራጭ አቅርቧል። አብሮነት የሚባለው ጥምረት ደግሞ የሽግግር መንግስት የሚል አማራጭ አቅርቧል። ባልደራስ የባለሙያዎች የኬርቴከር መንግስት የባለሙያዎች የባላደራ መንግስት የሚል አማራጭ አቅርቧል። እና የተለያዩ ፓርቲዎች የተለያየ አማራጭ እያቀረቡ ነው። አንደኛው ጥያቄ ምንድነው የእናንተ ፓርቲ እንዲሁም እናንተ ያላችሁበት ኮሊሽን ባለፈው መግለጫ ወጣችሁ ነበር በቅርቡ የኛንም አማራጭ እናሳውቃለን የሚልና ምንድነው የእናንተ አማራጭ? አሁን ዲስክሎዝ ማድረግ የሚቻል ከሆነ አማራጩ ምንድነው? ከሌሎች ፓርቲዎች ካቀረቡት አማራጭ ይለያል፣ ይመሳሰላል፣ የሚያመሳስለው ነገር ካለ ምንድነው የሚል ነው አንዴው ጥያቄ። ከዚሁ ጋር ተያይዞ ሁለተኛ ላይ ማንሳት የምፈልገው ጠቅላይ ሚኒስትሩ ትናንትና በሰጡት መግለጫ ላይ በርካታ ፓርቲዎች የህገ መንግስት ትርጉም የሚለውን አማራጭ እንደተቀበሉ ተናግሯል። እንግዲህ አሁን የዘረዘርኳቸው ፓርቲዎች በሙሉ ይህንን አማራጭ ሳይሆን ሌላ አማራጭ ነው የደገፉትና በርካታ ፓርቲዎች ያሏቸው ጠቅላይ ሚኒስትሩ እነማን ነው? የትኞቹ ነው? እንግዲህ እስካሁን ያወጡት መግለጫዎች አይተናል። ከብልጽግና በስተቀር የጠቅላይ ሚኒስትሩ ያቀረቡትን አማራጭ የደገፈ ድርጅት እስካሁን አላየሁም። ካለ ልታረም እችላለሁ። እስካሁን አላየሁም። ሁሉም ድርጅቶች የተለያየ ቅርጽ ያለው ሁለት ነገር ነው። አሁን እንግዲህ ምርጫው ሲራዘም ምርጫው እስኪካሄድ ድረስ መንግስት እንዴት ይተዳደር፣ ቅድም ያልነው ስጋት ሎውለስ ስቴት ስጋት እንዳይፈጠር በጊዜያዊነት መንግስት እንዴት ይተዳደር የሚል ላይ የሚቀርቡ አማራጮች አሉ። ብልጽግና በህግ አተረጓጎም ሂደት ያለው ስርዓት ይቀጥል ይላል። ኢዜማዎችና አንዳንዶች ደግሞ በህግ ማሻሻል እንዲቀጥል ሀሳብ ያቀርባሉ። የሽግግር መንግስት የሚጠይቁ አሉ። የባላደራ መንግስት እንዲቋቋም የሚጠይቁ አሉ። ይህ የሚያሳየው በአንዱም አቀራረብ ላይ እስካሁን ስምምነት የለም። አንዱም አሳማኝ ሆኖ አልቀረበም። የብልጽግና ቀርቧል፣ እንደ ሀሳብ በአንድ መድረክ ላይ ቀርቧል። በቂ ውይይትን ባይካሄድበት ሁሉም ፓርቲዎች በአንድ አቋም ሪጀክት አድርገውታል ማለት ትችላለህ። ተቀባይነት አላገኘም ማለት ነው። ያ ማለት በህገ መንግስት አተረጓጎም መሄዱ ቅቡልነት አላገኘም ማለት ነው። ኦሬዲ እኛ ይሄን ስለተረጠረን የሚያዋጣው በህገ መንግስቱ ውስጥ ግልጽ የሆነ አካሄድ ስላልተቀመጠ። በነገራችን ላይ ባለፉት ሳምንታት እውቅ የሀገራችን የህግ ባለሙያዎች የጦፈ ክርክር ሲያደርጉበት ነበር። የብልጽግና ፓርቲ አማራጩን ከማቅረቡ በፊትም ኢንፋክት እነዛ አማራጮችም ከዛው ክርክር የወጡ ናቸው። ኢንፋክት በገዢው ፓርቲ የቀረበውን ፕሮፖዛል ያዘጋጁት ራሱ አብዛኞቹ በክርክሩ ላይ ሲሳተፉ የነበሩ ምሁራን ናቸው። ይህ እስካሁን ድረስ በምሁራኑ መካከል ራሱ በአንዱም ላይ ስምምነት አልተደረሰም። ስምምነቱ ያልተደረሰው ህገ መንግስቱ ስለዚህ ምንም ስላልተባለ ነው።
በህገ መንግስቱ ውስጥ ምንም ባልተባለበትና በሽግግር ፖለቲካ ውስጥ ባለንበት ተጨባጭ ሁኔታ ላይ የሚያዋጣው መንገድ ቁጭ ብሎ ተወያይቶ ተደራድሮ የፖለቲካ ስምምነት ከመጣ በኋላ ወደ ህግ ማዕቀፍ ውስጥ በማምጣት የመንግስት እንዳይዳከም፣ ግጭቶች እንዳይበዙ፣ ቅቡልነት እንዳይጎል የሚያደርግ አሰራር መከተል አለብን ብለን ያቀረብነው። የኛ መግለጫ ውስጥ አይተው እንደሆነ በግልጽ የተቀመጠ አለ። ምንድነው የሚለው? የስምምነት ያስፈልጋል። ያንን የሽግግር ወቅት ሀገር እንዴት እንደሚተዳደር ስምምነት፣ ድርድር፣ ውይይት ያስፈልጋል። ነገር ግን የመንግስት ተቋማት አሁን ያለው የመንግስት ተቋማት ሳይነኩና ሳይናጉ መቀጠል አለበት የሚል አለ። ዝርዝሩን እናቀርባለን ብለናል። ዝርዝሩ ተሰርቷል፣ ገብቷል፣ እየገባም ያለ አለ። የተለያዩ ድርጅቶች በየፊናቸውም በጋራም እያቀረቡ ነው። ትልቁ ቁም ነገር ምንድን ነው? ለፐብሊኩ መቼ እንጠብቅ? የእናንተ ነው ማለት እንግዲህ ያንን መንግስትና የባለድርሻ አካላት ናቸው የሚወስኑት። ሎክ አብንም ያቀረበው የሚሆን ኢዜማም ያቀረበው የሚሆን ኦፌኮም ያቀረበው የሚሆን ኦብነግም ያቀረበው ሀሳብ መድረክ ላይ ይቅረብ፣ ከብልጽግና እኩል ይቅረብ፣ ውይይት ይካሄድበት፣ እንደራደራለን፣ እንስማማለን። በዛ መልኩ ከመስከረም በኋላ መንግስት እናስቀጥላለን። ከዛ ውጭ ያለው አማራጭ ግን አደገኛ ነው። ምናልባት ኮመን የሚመስለው ነገር ቅድም እንዳነሳሁት የሁሉም ድርጅቶች የተለያየ አማራጭ ቢያቀርቡ ውይይት የሚለው ላይ ግን ሁሉንም የሚያሰማ ኮመን ነገር ያለ ይመስለኛል። አብንም ስቴት ሌድ ትራንዚሽን ይኖር ሲል ግን የውይይት ካውንስል ይቋቋም ብሏል። የሽግግር መንግስት ያሉትም አብሮነቶች ከዛ በፊት ውይይት መደረግ አለበት ብሏል። እናንተም እያላችሁ ነው። ውይይት በማድረግ ረገድ ግን ብልጽግና ፍላጎት ያለው አይመስልም። አንድ ጊዜ ነው ውይይት ብሎ የጠራው። እሱም በተለያየ አጋጣሚ እንደሰማ ነው ቀድሞው ሳይነገራቸው ነው ፓርቲዎች የፓርቲ አመራሮች የተጠሩት እና ምናልባት ወይ በእናንተ በኩል ይህን ተነሳሽነት ካለ ውይይቱን ብልጽግናን ጋብዛችሁ እናንተ እንዳዘጋጅ ሆናችሁ ማድረግ የሚችሉበት ነገር የለም? እንዳልከው ከሁሉም ፓርቲዎች የተለየ አቋም ያለው ብልጽግና ብቻ ነው። ሁሉም ፓርቲዎች አማራጭ ብለው የሚያቀርቡ ቢኖርም ሁሉም ኮመን ዲኖሚኔተር የሆነው መወያየት ወሳኝ እንደሆነ ያለ ፖለቲካ ስምምነት በአንድ ወገን ብቻ በሚደረግ ሩጫ መፍትሄ ሊመጣ እንደማይችል ይሄ የሚመጣበት ራሱ ባክግራውንድ አለው። ከህገ መንግስቱ ቀውስ ጋር ብቻ ሳይሆን ሽግግሩ በታለመለት መንገድ እየሄደ እንዳልሆነ ሀገሪቷ ወደ ቀውስ እየገባች እንደሆነ ሁሉም የፖለቲካ ተዋናይ በዚህ ሀገር ውስጥ ይረዳዋል። የተለያየ አቋም ይኑረው፣ የተለያየ ድርጅት ይሁን፣ የተለያየ አይዲዮሎጂ ይኑር፣ ሁሉም የሚስማሙበት አንድ ነገር አለ። ቆም ብለን ተወያይተን ተደራድረን ይሄንን ሽግግር ወደ መንገድ ማንመልሰው ከሆነ ወደ ገደል እየገባን ነው። መወያየት ወሳኝ ነው። ይሄን ውይይት በመልኩ ይሄ ውይይት ሲካሄድ መንግስት እንዴት ይተዳደር ነው። በዚህ ላይ የተለያየ አመራሮች ይኖራሉ። እነሱ ቀርበው አከራካሪ አይመስለኝም። መንግስት እንዴት ይቀጥል የሚለው አከራካሪ አይመስለኝም። ምክንያቱም አንድም ፓርቲ መንግስት ይገልበጥ እያለ ያለ የለም። አንድም ፓርቲ ቀውስ እየፈለገ ያለ የለም። ሁሉም ፓርቲ እየጠየቀ ያለው የፖለቲካ ውይይቶች፣ ድርድሮች፣ ንግግሮች ወሳኝ ናቸው የሚል ነው። መንግስት እንደ መንግስት የማያደርገው ከሆነ ፓርቲዎቹ የሚያደርጉት ይመስለኛል። እየተወያዩ ነው። መድረክ ይዘጋጃል፣ ፎረም ይዘጋጃል። በዛ ላይ ውይይቶች ይካሄዳሉ። ብልጽግናዎችም ዛሬ ቢሉ ተመልሰው መምጣታቸው አይቀርም። በነገራችን ላይ ምንም የማይቀር ነው። there is no shortcut to anywhere where is going። ሀገሪቷ ከኮሮናም በፊት በተሳሳተ የጉዞ ጎዳና ላይ ነበረች። አሁን ህገ መንግስታዊ ቀውስ ብቻ ሳይሆን ከኮሮና ጋር ተያይዞ የሚመጣ ማህበራዊና ኢኮኖሚያዊ ቀውስ ይመጣል። ይሄንን መልቲፕል ሌየር ያለውን ቀውስ ደግሞ በአንድ ፓርቲ አመራር በአንድ ፓርቲ ሌሎቹን ባገለለ መልኩ በሚካሄድ ሂደት አይደለም። ውይይት ሲባል ደግሞ ከዚህ በፊት እንደሚደረገው ሊሆን አይችልም። ፓርቲው 24 ሰዓት በታች ነገ 3 ሰዓት ለሚደረግ ስብሰባ ማታ 3 ሰዓት እየተጠራህ አጀንዳ ሳይነገርህ አስቸኳይ ጊዜያዊ ጉዳይ ነው የምንወያየው ተብሎ በሚጠራ ሁኔታ ፈጽሞ ሊሆን አይችልም። አስቀድሞ አንደኛ ስብሰባውን የሚመራበት ፕሮቶኮል አካሄድ ላይ ውይይትና ስምምነት ያስፈልጋል። ሲሪየስ የሆነ ውይይት ያስፈልጋል። ይሄ ሀገር ወደ ሲሪየስ የሆነ አደጋ እየገባ ስለሆነ ከዚህ አደጋ ላይ ለመመለስ ሲሪየስ የሆነ ቅቡልነት ያለው ኦነስት የሆነ ውይይት የሚካሄድበት መድረክ ይዘጋጃል፣ መዘጋጀት አለበት። እሺ፣ ከዚሁ ጋር በተያያዘ የትናንትናው የጠቅላይ ሚኒስትሩን
መግለጫ እንዳየው ተስፋ አደርጋለሁ አይቼዋለሁ ይላልና ረጅም ጊዜ ምናልባት ከ30 ደቂቃ ንግግር ውስጥ ወደ 20 ደቂቃ ሰጥተው የተናገሩት ስለ ሽግግር መንግስትና ስለ ምርጫ መራዘም ጉዳይ ነው። አሁን ካንተም ጋር ያረኩኝ ባለው ውይይት እንደተረዳሁት እንዲሁም ደግሞ ከዜናዎችም ከተለያዩ ነገሮች እንደምንሰማው ምርጫው አይራዘም ያለ ድርጅት እስካሁን አላየው። ምናልባት ከህወሓት ጋር ያለው ነገር የተወሰነ ያለየ ነገር ይኖራል፣ ግን ምርጫው አይራዘም ያለ ድርጅት አላየው። ስለ ምርጫው መራዘም አስፈላጊነት ሰፊ ትንታኔ ነው የሰጡት። ከዛ በመቀጠል ደግሞ ስለ ሽግግር መንግስት አላስፈላጊነት እንዲሁ ሰፊ ማብራሪያ ሰጥተዋል። ቅድም እንደዘረዘርኩት ፓርቲዎች የተለያየ አማራጭ አቅርበዋል። ጠቅላይ ሚኒስትሩ ይቺን የሽግግር መንግስት ምትሏን ብቻ ወስደው ነው ሰፊ ማብራሪያ የሰጡት እና ምንድነው ገፊ ምክንያቱ የሚመስል እዚህ? እሱ እኮ ነው የሚገርመው። ምርጫው አይራዘም ያለ ድርጅት እስካሁን አላየውም። የህወሓትም አምቢገስ ነው፣ ግን አይ ቲንክ እነሱም ውይይት ካለ ለመደመጥ ዝግጁ የሆኑ ይመስለኛል። እሱ እንደ ህዝብን ኮሮና እያለ ወደ ምርጫ እየገፉን ነው ወደ ማለት እየሄዱ ያሉበት አክቹዋሊ አስቀድሞ መጀመሪያ በተደረገው ስብሰባ ምርጫ ቦርድ በተጠራው ስብሰባ ላይ የፖለቲካ ፓርቲዎቻችን አመራር በግልጽ ይሄ አደጋ እየመጣ ስለሆነ በጣም ፓኒክ ስለነበረም ችግር የለውም እስከ ማለት ነው የሄዱበት። ስለ ምርጫ መራዘም እንደ አጀንዳ የሚቀርበው ህዝቡን ኮርኩሮ ወደ ኢሞሽን ለማስገባት ታስቦ እንጂ ማንም ፖለቲካል ፓርቲ ምርጫው ይካሄድ ብሎ ችክ ያለ የለም። በነገራችን ላይ ከምርጫው በፊትስ ቢሆን ምርጫ ካልተደረገ ሞቼ ይገኛሉ ያለው እኮ ብልጽግና ነው። ትዝ ይለኛል ለምሳሌ ሌንጮ ለታ በተለያዩ መድረኮች ላይ ይሄ ምርጫ አያዋጣንም፣ ቅድመ ስምምነት ሊኖረን ይገባል፣ ብዙ ድርጅቶች ይህን ሲሉ ነበር። ምርጫ ካልተካሄደ ሞተን እንገናኛለን ያሉት ብልጽግናዎች ናቸው። አሁን ኮሮና ከመጣና ካስገደዳቸው በኋላ ደግሞ እሰየው እንደውም ይህን እድል ተጠቅመነው መሰራት የነበራቸው ስራዎች እንስራ የሚል ሀሳብ ነው የቀረበው። የሽግግር ጉዳይ ለምን እንዳስፈራቸው ይገርመኛል። ምክንያቱም ጠቅላይ ሚኒስትሩ እኮ የሽግግር መንግስት መሪ ናቸው። አሻግራቸዋለሁ አይደለም እንደ የተባለው። አሁን እኮ ይሄ ያለው አንድ ትንሽ መርሳት ነገር ያለ ይመስለኛል። የነበረው ፓርቲ እኮ ተንኮታክቶ በህዝብ ተሸንፎ አሸባሪ ነኝ ብሎ አምኖ ሌባ ነኝ ብሎ አምኖ የህዝብ ቅቡልነቱ ሙሉ በሙሉ ተንኮታክቶ ከቅቡልነት አልፎ ህዝብን የመግዛት አቅሙ በህዝብ አመፅ ተሽመድምዶ እጁን ሰጥቶ ሀገር ከሚፈርስ ብለን ከወሰኑ ሰዎች ውስጥ አንዱ ስለነበርኩ ስለማውቀው ነው። ሀገር ካሉን አማራጮች ኢህአዴግን ሙሉ በሙሉ መደርመስ ፓርቲ መንግስትና ሀገር አንድ በሆነበት ሀገር ውስጥ አደጋ ሊፈጥር ይችላል። ያሉን የፖለቲካል ፓርቲዎች ግማሾቹ እስር ቤት ነው ያሉት፣ ግማሾቹ ውጭ ሀገር ነው ያሉት። እነሱ መጥተው እስኪደራጁ ድረስ ቫኪዩም ሊፈጠር ይችላል፣ ሀገር ሊፈርስ ይችላል። ሳትሰማው አትቀርም። ደጋግሜ ከ2016 ጀምሮ እኔም ሌሎችም በሀገር ውስጥም በውጭም ስንለው የነበረው ነው። ስለዚህ የ2 ዓመት የሽግግር ጊዜ ብለን ስናወራ አልነበረም? እያንዳንዱ ሚዲያ ኢትዮጵያስ ትራንዚሽን እየተባለ አይደለም የተናገረ ያለው? ጠቅላይ ሚኒስትሩ ኖቤል ፕራይዝ እኮ ያገኙት የሽግግር መሪ ተብለው እኮ ነው እንጂ የነባር ገዢ ፓርቲ መሪ ተብለው ሳይሆን በዚህ በሌላው ደግሞ እንትን እንበል ጠቅላይ ሚኒስትሩ ደጋግሞ የተናገሩት ነገር አለ። እኔን ኢህአዴግ ነው መርጦ ስልጣን ላይ ያወጣኝ እንጂ የኢትዮጵያ ሕዝብ አልመረጠኝም ያሉት በተደጋጋሚ ያሉት ጉዳይ ነው። ይሄ በሚዲያ ላይ የሽግግር መሪ ናቸው እሳቸው። ፓርቲውም የሽግግር የባላደራ መንግስት ነው። ስትሪክትሊ ፖለቲካሊ የምንናገር ከሆነ ሪፎርሚስት ቲም ለማ ስንል የነበረው ቡድን የባላደራ መንግስት ነው። ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት የሚደረገው ሽግግር ላይ ያለችውን 2 ዓመት እንዲመራ የተፈቀደለት ህዝባዊ ቅቡልነት ፖፑላር ሌጂቲመሲ የነበረው ነው። የዛሬ 2 ዓመት እኮ ፓርላማው ይፍረስ ቢባል ይፈርስ ነበር፣ ስርዓቱ ይፈርስ ነበር። ነገር ግን ሀገር ማስቀጠል አስፈላጊ ስለሆነ ነው። ስለዚህ የሽግግር መንግስትን እንደዛ ክፋት የተናገሩበት ምክንያት የሽግግር መንግስት እንደዛ በጣም የከፋ ከሆነ እሳቸው የሽግግር መሪ ሆነው ያለ በጣም የከፋ መንግስት ነው እየመሩ ያሉት፣ ህገወጥ የሆነ መንግስት ነው እየመሩ ያሉት ማለት ነው። አጥኝ ህዝባችን መረዳት ያለበት ነገር ከህወሓቶችም ጋር ከኦህዴዶችም ጋር ከባዕዴኖችም ጋር ታጋዮችም በፖለቲካ ምህዳሩ የተስማማነው ነው መተን በህግ ማዕቀፍ ውስጥ ያመጣ ነው።
this should be very clear to everyone ከህግ ማዕቀፍ ውጪ በተደረገ ህዝባዊ አመጽ የፖለቲካ ነባራዊ የፖለቲካ ሁኔታውን አስለውጠን ኢህአዴግ የሚባልን በህወሓት የበላይነት ሲመራ የነበረ ጠንካራ ስርዓት እጁን ጠምዝዘን መጨረሻ ላይ የተስማማንበትን የፖለቲካ መፍትሄ ማለትም ኢህአዴግ ሳይንኮታኮት ከውስጡ ሪፎርም ማይንድድ የሆኑ ለውጥ ሊያራምዱ ይችላሉ ወደ ዲሞክራሲ ሊያሻግራሉ ይችላሉ የተባሉትን በህዝብ የሚደድገሙ በኢትዮጵያ ፓርላማ ፍላጎት ሳይሆን በኢህአዴግ ስራ አስፈጻሚ ፍላጎት ሳይሆን በቄሮ አቅም እጁን ጠምዝዘን ነው ይሄ አመራር ወደፊት የመጣው እና የኢትዮጵያ ፓርላማ ከውስጡ ፈልጎ አብይ አህመድን የመረጠ ለማስወሰል የሚደረገው አካሄድ it is not true. We are not talking history. We are talking what happened 2 years ago. የዛሬ 2 ዓመት የሆነው ነው የዛሬ 2 ዓመት የሚያደርገው ውስጡ ስለነበርኩ አንደኛው ስለነበርኩ ስለማቀው ከ4 ዓመት ፍትጊያ ከ4 ዓመት ግጭት ከ4 ዓመት እልህ አስጨራሽ ደም አፋሳሽ ትግል በኋላ የፖለቲካ ስምምነት ላይ ተደርሶ ህወሓት የበላይነቷን ለመልቀቅ ስልጣኑን በኦህዴድና በብአዴን እጅ እንዲገባ ከተደረገ በኋላ በፍቅር አይደለም ህገ መንግስት አንቀጽ በመጥቀስ አይደለም ነባራዊ ፖለቲካ ሁኔታው በህዝብ አመጽ ተለውጦ በህዝብ ደም በህዝብ ልጆች ደም ተለውጦ ከዛ በኋላ በፖለቲካ የተደረሰበት ስምምነት የፖለቲካ ሊቃኑ የደረሱበት ስምምነት ነው ፓርላማ ሄዶ እጅ የተጨበጨበበት ስለዚህ የሽግግር መንግስት ነው አሁን ያለው ራሱ የሽግግር ባላደራ መንግስት ነው በሽግግር ወቅት ግን እንዳይዳከም ህግ የሚያወጣት አቅም እንዲኖረው ካለን ጎረቤቶችና ከሌሎች ነባራዊ ሁኔታ በሙሉ አቅሙ ሀገርን ሊያሻግር የሚችል መንግስት መኖር አለበት ከተከራከሩት አንዱ ስለነበርኩ አንዱ ሐሳብ የነበረው ምንድነው እሺ አዲስ ጠቅላይ ሚኒስትር ወደፊት ይምጣ ነገር ግን ያለው ሌጅስሌቲቭ ያለው ፓርላማ ይፍረስ የተለያዩ ተቋማት ይፍረሱ ተለልቱባቱ ባባለታኖች እስር ቤት ይግቡ ሲባል ኖ አንደኛ ፍትህን ሳክሪፋይስ አድርገን ሰላማዊ ሽግግር መምጣት አለበት ሁለተኛ የሽግግር መንግስቱ ኦሬዲ በህዝብ ዱላ የደከመ ስለሆነ ህጋዊ ከለላውን የምናዳክምበት ከሆነ ፓርላማውን የምናፈርስበት ከሆነ የበለጠ ደካማና vulnerable ይሆናል ለኢንተርናል ሳቦቴጅ and ኤክስተርናል ኢንተርፌረንስ የተጋለጠ ይሆናል ስለዚህ እስቲ እንሞክረው ያሉትን ተቋማት አስቀጥለን ያለው ፓርቲ አስቀጥለን እንሻገር ብሎ ፓሽኔትሊ ከተከራከሩት ግለሰቦች ውስጥ አንዱ ነኝ ዛሬ የሽግግር መንግስት በአዲስ መልኩ እንደተነሳ ዛሬ አይደለም ሎክ ዛሬ ለምርጫ እየተዘጋጀን ባለበት ወቅት አይደለም ትላንትና ከህወሓቶች ጋር ከወያኔዎች ጋር በመንታገልበት ወቅት ሽግግር መንግስት አዲስ አወቃቀር አስፈላጊ አይደለም ብለን ከተከራከርነው ነው ስለዚህ አሁን የሽግግር መንግስትን እንደ ትልቅ ነገር አንስተው የሽግግር መንግስት እኮ ዛሬ ቢነሳ ፍትሃዊ እኮ ነው ወንጀል እኮ አይደለም ህጋዊ አይደለም ማለት ምን ማለት ነው ህጋዊ አይደለም ማለት ገዢው ፓርቲ ከመስከረም በኋላ እንደሚያበቃለት ተስማምተናል እነሱ እንኳን ይስማማሉ በነገራችን ላይ ገዢው ፓርቲ ከመስከረም በኋላ ያበቃለታል ስለዚህ ለማስቀጠል የህግ ትርጉም እናድርግ አይደለም የሚሉት ገዢው ፓርቲ መስከረም ላይ እንደሚያበቃለት ካመኑ እነሱ በህግ ትርጓሜ ስልጣን እናስቀጥል ነው የሚሉት ሌላው ተቃዋሚ ሽግግር መንግስት ይቋቋም ከተባለ ህገ መንግስታዊ አይደለም ማለት አይቻልም ህገ መንግስታዊ ነው ምክንያቱም ህገ መንግስቱ ምርጫ ለማራመድ ለማካሄድ እስካልፈቀደ ድረስ አማራጭ አቀራረቦች መቅረብ አለባቸው ብሎ መቅረብ ምንም ስህተት የለውም ለሀገር ይጠቅማል ብለን ከተማመንበት የሽግግር መንግስት ቢቋቋምም ህገ መንግስታዊ ነው ማለት አንችልም ይሄ ትክክለኛ የህገ መንግስቱ አተረጓጎም አይደለም ህዝብን ለማስፈራራት ስብሰባ ላይ እንደሆነ የሽግግር መንግስት ሳይሆን የብትንትናው
ሽግግር መንግስት ያስፈልጋል የሚሉት ፓርቲዎች ያቀርቡ ለምን እንደሚያስፈልግ። የሽግግር መንግስት አያስፈልግም የሚሉት ጠቅላይ ሚኒስትሩን ጨምሮ ያቀርቡ። ሌላ አማራጭ አለ የሚሉት ኬርቴከር ገቨርንመንት የሚሉት ያቀርቡ። ተወያይተን እናደርገዋለን። የማይሆነው ግን ለዚህ ሀገር የማይጠቅመው የኔ ብቻ ነው የሚያዋጣው የሚለው አካሄድ ከዚህ በፊትም የትም አላደረሰንም፣ አሁንም ወደፊት አያራምድም። እዚሁ ላይ ከሽግግር መንግስት ጉዳይ ሳንወጣ ትናንት ጠቅላይ ሚኒስትሩ አንድ ያነሱት መከራከሪያ ነጥብ አለ። ለተወሰኑ ወራት ምርጫውን ማራዘም ይቀላል ወይስ ለሽግግር መንግስት መደራደር ይቀላል? ሽግግር መንግስት ለማቋቋም ለመደራደር በራሱ ብዙ ወራት ይፈጃል እና ከዛ ይልቅ ለተወሰኑ ወራት ምርጫውን ማራዘም ይሻላል የሚል ሀሳብ አቅርበዋል። የትኛው ነው የሚሻለው በእናንተ በኩል? ሁለተኛ እዚሁ ላይ አያይዤ መጠየቅ የምፈልገው ነገር ስለ ሽግግር መንግስት ያላችሁ አቋም ምንድን ነው እናንተ? የወራት ጥያቄ አሁንም እኮ ያንን ማቅረብ ይችላሉ ፎረሙ ላይ። እዚሁ ላይ ግን የወራት ነው ወይ ራሱ ምርጫው ለወራት መራዘሙ በምንድን ነው ያረጋገጠው? እሱም አንደኛ ከአሁን እስከ ምርጫው እስከ መስከረም ማብቂያ ድረስ ወደ 5 ወር አለ። ለድርድርና ለውይይት በቂ ነው። መደራደር ስለማይፈልጉ ነው። ምክንያት እየደረደሩ ብቻቸውን ለመሮጥ ስለሚፈልጉ ነው። በብልጽግናዎች ባለፈው 2 ዓመት ብቻቸውን የአንድ ፓርቲ የአንድ ግለሰብ ስልጣንን ለማደላደል ሺዎች መስዋዕትነት የከፈሉበትን የለውጥ ተስፋ ሲያጨናግፉ ደርሰዋል። አሁን ደግሞ በፈጣሪ ኢንተርቬንሽን ብቻቸውን መሮጥ የሚከለክላቸው ክስተት ተፈጥሯል። ይሄን ለመከላከል ነው ውሃ የማይቆጠር መከራከሪያ እያቀረቡ ያሉት እንጂ ለማንኛውም አይነት መንግስት መስረታ 5 ወር ከበቂ በላይ ነው። የሽግግሩንም ወይ ለማድረግ የኬርቴከር ገቨርንመንቱንም ወይ ለማድረግ ወይ ደግሞ እነሱ እንደሚሉትም ደግሞ ራሳቸው እንዲቀጥሉ የሚያደርግ ሁሉንም ለመስማማት ለማየት በቂ ነው። አንድ ሁለተኛ ኮሮና መቼ እንደሚያልፍ እንኳን እኛ ቻይናዎቹም አሜሪካዎቹም አላወቁ። ምርጫው መቼ ነው የሚካሄደው ሊነግሩን ይችላሉ? ማንም ሊነግር አይችልም። አንዳንድ ድርጅቶች ከዓመት እንዳያልፍ ይላሉ። ኮሮና እስከ ዓመት ከቀጠለ ስንድሮ ብናደርገው አስቀድሞ መስማማት መግባባት አስፈላጊ ነው የምንለው እንዲህ አይነት ጥያቄዎች ተንጠልጥለው እንዳይቀሩ እንደዚህ አይነት ጥያቄዎች ሲነሱ አድሬስ የምናደርግበትን ሜካኒዝም ማስቀመጥ አስፈላጊ ስለሆነ ነው። በነገራችን ላይ አንድ ቅድም ሳይው የነበሩ ጽሁፍ አለ የትግራይ ብልጽግና ገጽ ላይ የወጣና መስከረም 30 ላይ የመንግስት ስልጣን ኤክስፓየር እንደሚያደርግ ይገልጻል። እዛ ጽሁፉ ላይ ግን ለትግራይ ክልል ብቻ በሚሰራ መልኩ ነው የገለጸው። ትግራይ ክልልን አሁን እየመራው ያለው ድርጅት ህወሓት ነው። ስለዚህ ከመስከረም 30 ላይ የህወሓት የስልጣን ዘመን ያበቃል ይላል። ከዛ በኋላ ማን ነው የሚያስተዳድረው ትግራይን የሚል ጥያቄ ያነሳና ምን የሚል መልስ ይሰጣል? ኬርቴከር ገቨርንመንት ትግራይ ላይ ይቋቋማል። ምናልባት እነሱ ህወሓቶች ጸባያቸውን ካሳመሩ 30 እና 40% ወንበር ልንሰጣቸው እንችላለን ይላል ጽሁፉ ላይ። ለትግራይ ክልል ብቻ ኤክስፓየር የሚያደርግ ቀነ ገደብ ነው ወይ ያለው ህገ መንግስቱ? ተምታቶባቸዋል። የነሱ መከራከሪያ የነሱ ፕሮፖዛል ህገ መንግስታዊ ብቻ ሳይሆን ፖለቲካዊ ኢቭን ቤዚክ የሆኑ መከራከሪያዎችን የሚያሟላ አይደለም። ሎጂካል አይደለም የምንለው እዚህ ነው። ወደ ትግራይ ብልጽግና ከመምጣታችን በፊት የዛሬ 6 ወር 7 ወር አንዳንድ ፓርቲዎችም አንዳንድ ምሁራን ቅድም እንዳልኩ አቶ ሌንጮም ሲያቀርቡ ይህም ምርጫ ለ1 ዓመት 2 ዓመት እናራዝመውና ሀገራዊ መግባባት እንፍጠር ሲሉ ምርጫውን በአንድ ቀን ለማራዘም ህገ መንግስታዊ መብት የለንም፣ ይሄንን ጥናት አስደርገን ብለው ሲናገሩ ነበር ብልጽግናዎች ጠቅላይ ሚኒስትሩን ጨምሮ። ይሄ በግልጽም ሲሉት ነበረ ነው፣ በፕራይቬትም በዝግ ስብሰባዎች ሲሉት የነበረ ጉዳይ ነው። አሁን ደግሞ አጣብቂኝ ሲገቡ ገልብጠው ጠቅላይ እንትኑ ህገ መንግስቱ መፍትሄ አለው፣ ህገ መንግስቱ መፍትሄ አለው፣ በአሜሪካ እንዲህ ተደርጎ በፖላንድ እንዲህ ተደርጎ ሚል ማአት ነገር ሲደረደር ነበረ። አልተደረገም። የዛሬ 6 ወር መፍትሄ ያልነበረው ህገ መንግስት ከ6 ወር በኋላ መፍትሄ ሊወልድ አይችልም። ህገ መንግስቱ 1995 ነው የተጻፈው። ባለፉት እኔ እስከማውቀው ድረስ ባለፉት 5 ወራት ውስጥ የህገ መንግስት ማሻሻያ አልተደረገም። በህገ መንግስቱ ውስጥ
በህገ መንግስቱ ውስጥ ምርጫን ለማራዘም የመንግስትን ስልጣን ዘመን ለማራዘም የሚያስችል ምንም ነገር የለም። ይሄን ከተስማማን በኋላ ይሄን ደግሞ ይስማማሉ። የት መሰለም ይስማሙት? የትግራይ ብልጽግና ባወጣው መግለጫ ላይ መስከረም በኋላ በትግራይ የህወሓት አገዛዝ ያበቃል ብለዋል። እውነት ነው። ጥሩ። ከመስከረም በኋላ በትግራይ ላይ የህወሓት አገዛዝ ያበቃል። በኦሮሚያም ላይ በደቡብም ላይ በጋምቤላም ላይ በሶማሌም ላይ የነበሩት የኢህአዴግ አባል ፓርቲዎች እንዲሁም አጋር ፓርቲዎች የስልጣን ዘመን ያበቃለታል። ምክንያቱም ህወሓት ብቻዋን በሌላ ቀን አልተመረጠችም። አንድ ጥምረት ነበሩ። በአንድ ጥምረት ነው በተጅበረበረ አካሄድ ምርጫን አሸንፈናል ብለው መቶ ስልጣን የያዙት። እንደ ዛሬ ተለያይተው ከመቧቀሳቸው በፊት ተባብረው ነው ምርጫን የሰረቁት። ያን ራሱ ብንተውና ሊጋል የሆነ ቴዎሬቲካል ሌጂቲመሲ ሰጥናቸው ብንሄድ መቀሌ ላይ መንግስት ሲያበቃለት ሐዋሳም ላይ ያበቃለታል፣ ሶማሌ ክልልም ላይ ያበቃለታል፣ ሁሉም ቦታ ያበቃለታል፣ ሸገር ላይም ለፌደራል መንግስቱ ያበቃለታል። ለዚህ ነው የሚሻለው ቁጭ ብሎ ተደራድሮ ተወያይቶ መውጣት እንጂ አሁን ምንድነው ህወሓት እያለ ያለው? ህወሓትም የካደ አይደለም። በነገራችን ላይ የብልጽግና ፓርቲ ያለው መስከረም ላይ የስልጣን ዘመኔ ያበቃል፣ ማራዘሚያ ሌላ መንገድ ስለሌለ ምርጫ አካሂዳለሁ ነው እያለ ያለው አይደል? ህወሓት ብልጽግናዎች ደግሞ እያሉ ያሉት ልክ እኛ አሁን ለተቃዋሚው ፌዴራል ላይ ፕሮፖዝ የሚያደርገውን የሚገርም እኮ ነው። ጠቅላይ ሚኒስትሩ ትናንትና ወጥተው የሽግግር መንግስት የሞግዚት መንግስት የሚባለው ከፍተኛ ኃጢአት ነው፣ ወንጀል ነው፣ እንደፈጥጣለን አሉ። አይደለም እንዴ? ዛሬ ደግሞ የእሳቸው ፓርቲ መቀሌ ላይ ያለው መንግስት ከመስከረም በኋላ ስለሚያበቃለት የሞግዚት መንግስት መቋቋም አለበት አሉ። በአንድ ራስ ሁለት ምላስ ይላል። ይሄ ነው ወዳጄ። ስለዚህ የሚያዋጣ ሎጂካል የሆነ ህገ መንግስታዊ ፖለቲካሊ ሳውንድ የሆነ ፌዴሬሽኑን ሊያስቀጥል የሚችል የክልሎች መንግስታትን ሊያስቀጥል የሚችል የፌዴራል መንግስትን ሊያስቀጥል የሚችል ህገ መንግስታዊ ድንጋጌ የለም። ለማስተርጎም መሄዱ አያዋጣም። ለትርጉም አሁን እነሱ የሚሉት ነገር ሪያሊስት ሆነን እንሂድበት። ያው ሰው ፌዴሬሽን እነሱ ለማስተርጎም ላኩ አይደለም፣ ህወሓትም ለማስተርጎም ይልካል። ያው ሰው ፌዴሬሽን 93% በብልጽግና የተያዘ ነው። 93% ቼርፐርሰኗ ከቲፒኤልኤፍ ትሆን እንጂ 93% በብልጽግና የተያዘ ነው። በእርግጠኝነት የብልጽግና ስራ አስፈጻሚ ወስኖ ያቀረበውን በክልል ፕሬዝዳንቶች በክልል ዲፓርትመንት ሄዶች የተሞላ 93% ምናምን በላይ የፌዴሬሽን ምክር ቤት አባል የተቆጣጠረ ቡድን የብልጽግናን ፕሮፖዛል ውድቅ አደረገው። ሃውስ ኦፍ ፌዴሬሽን ግልጽ ነው፣ ውድቅ አደረገው። የህወሓትን ደግሞ ድብና አድርጎ ነው ውድቅ የሚያደርገው። እና አንተ ህወሓት ብትሆን ያንን ትቀበላለህ? አትቀበለውም? ህጋዊ ውሳኔ ነው፣ ፖለቲካዊ ውሳኔ ነው። ፖለቲካዊ ውሳኔ ነው። ሃውስ ኦፍ ፌዴሬሽን ፖለቲካዊ ተቋም እንጂ የጁዲሻሪ ብራንች አይደለም። ለዚህ ነው ተቀባይነት ያለው። ማስወሰን ይቻላል። የበላይነት ስላለ አስወስነህ ያን ውሳኔ በጠመንጃ ለማስፈጸም መሞከር ይቻላል። ቅቡልነት ያለው የሀገር ስምምነት የሚያስከትል በሀገር ውስጥም በውጭ ሀገርም ቅቡልነት ያለው ስርዓት ግን ለማስገንባት አሁን እነሱ እየሄዱበት ያሉት ነገር ብዙ ነገሮችን እየፈነቀለ የሚያመጣ እንጂ ለሀገር መግባባት፣ ለሀገር ሰላም፣ ለተሳካ ሽግግር የሚያዋጣ አይደለም ብለን ፓሽኔትሊ የምንከራከረው እኛ የነሱ ወንበር ፈልገነው አይደለም። ከፈለግነው በምርጫ እንወስደዋለን፣ ችግር አይኖረውም። እዚሁ ላይ ብልጽግናና የህወሓት ሰጣ ገባ ላይ የተወሰነ ነገር እንድንል ፈልጋለሁ። በአንድ በኩል የትናንት ጠቅላይ ሚኒስትሩም እንዳሉት የጨረባ ምርጫ አይደረግም፣ አንድ ቦታ ተደርጎ አንድ ቦታ የማይደረግበት ፌዴራል መንግስት የማያውቀው ምርጫ አይደረግም ብለዋል።
ለዚህ ትግራይ ክልል ምርጫ እንዳታደርግ ያው በተዘዋዋሪ ማስጠንቀቂያ ሰጥቷል። በሌላ በኩል ደግሞ መስከረም 30 ላይ የትግራይ ክልላዊ መንግስት አሁን ያለው የህወሓት ዘመን ያበቃል ብለዋልና ይሄንን አይነት ሰጣ ገባ ወዴት ነው ሊያመራ የሚችለው? ህወሓት ደግሞ ምርጫ ለማድረግ ዝግጅት እንዲጀመር ትዕዛዝ አስተላልፏልና ይሄ ሰጣ ገባ መጨረሻው ምንድነው የሚሆነው? ውይይቱ ሁሉም ወደ አንድ መድረክ መጥቶ ቢወያይ አይሻልም ወይ? እዛና እዛ ሆኖ መታኮሱ መጨረሻው ምንድነው የሚያመጣው? ከዚሁ ጋር በተያያዘ አንዳንድ የሚሰሙ ክሶች አሉ። በተለይም ከቲፒኤልኤፍ አካባቢ የኤርትራ መንግስት ጣልቃ ገብነት አለ በኢትዮጵያ የውስጥ ጉዳይ ላይ የሚልና ከዚህ ጋር የሚገናኝ ነገር አለ ወይ? እንግዲህ የኔን ተማጽኖ ላስቀምጥ። እንደ አንድ ፖለቲካ ተዋናይም እንደ አንድ ዜጋም እንደ አንድ ብዙ ሀገሮች ውስጥ የነበሩ ችግሮችን እንዳጠና ሰውም ላስቀምጥ። እንደኔ ህወሓትም የተናጠል ምርጫ ባታረግ፣ ትግራይም የተናጠል ምርጫ ባታረግ፣ የፌዴራል ላይ ያሉት ሰዎችም የተናጠል ሩጫ አድርገው ያለ ውይይት ምርጫን አራዝመው እድሜያቸውን ከማራዘም ቢቆጠቡና ህወሓትንም ብልጽግናንም ሌሎች ተቃዋሚ ድርጅቶችንም ያካተተ ስምምነት ሀገራዊ ስምምነት ቢመጣ ሀገር ለማዳን የተሻለ ነው ባይ ነኝ። ያን ካስቀመጥን ጠቅላይ ሚኒስትሩ የሚያነሱት መከራከሪያ አያስኬድም። አዎ በህገ መንግስቱ መሰረት ምርጫ ለማስኬድ የተቋቋመ አንድ ድርጅት ብቻ ነው ያለው፣ የምርጫ ቦርድ። በማንኛውም ቦታ ምርጫ የሚያካሂደው እሱ ነው። ነገር ግን ክልሎች በክልሎቻቸው ውስጥ ምርጫ ማካሄድ ይችላሉ። ምርጫ እንዲካሄድ መወሰን ይችላሉ። ለምሳሌ የቀበሌ ምርጫ፣ የወረዳ ምርጫ፣ ኢቨን የክልል ምርጫ ማካሄድ ይችላሉ። አንድ ኤግዛምፕል ላንሳ። ኢህአዴግና ልጆቹ ችግራቸው ምን ነው ታውቃለህ? ሁሌም እኛ በበላይነት እንመራለን ብለው አስበው ስለተቀመጡ ህገ መንግስቱን ምን ማለት እንደሆነ አስበውበት አያውቁም። ለምሳሌ ትግራይ ክልል ላይ 4 ፓርቲዎች ቢወዳደሩና ወንበር ተከፋፍለው ምክር ቤት ቢገቡ አንዱም ማጆሪቲ ባይኖረው እና የጣምራ መንግስት ይፈጥራሉ። ህወሓትና ባይቶናን በል ሌላ ድርጅት የጣምራ መንግስት መሰረቱ። ምርጫው ተካሂዶ በ2 ዓመት ውስጥ ያ ጣምራ መንግስት የክልሉ ጣምራ መንግስት ወደቀ። ፕሬዝዳንቱም ሹመቱን ያጣል ማለት ነው። ምርጫ ማካሄድ አለበት የለበትም? ክልላዊ መንግስት ማካሄድ አለበት። ስለዚህ ምክር ቤቱ ምርጫ እንዲካሄድ ይወስናል፣ ቀን ይዞ ይወስናል። ምርጫውን እንዲያስፈጽም ደግሞ የፌዴራል ምርጫ ቦርድን ይጋብዛል። አሁንም የህወሓት ሳይሆን በነገራችን ላይ ህወሓት ለመሆን ያለበት የትግራይ ክልል ምክር ቤት በክልል ውስጥ ምርጫ ማካሄድ እፈልጋለሁ፣ ምርጫ ማስተላለፍ አልፈልግም፣ ለማካሄድ ያለው ነባራዊ ሁኔታ ይፈቅድልኛል ካለ መወሰን ይችላል ምርጫ እንዲካሄድ። ለማስፈጸም ለምርጫ ቦርድ ጥያቄ ያቀርባል። ምርጫ ቦርድ አልችልም ካለ መቼም የህግ ጨዋታ ስለጀመረ ወደ አንቀጽ 39 መምጣት ይችላሉ መጥተው። ምክንያቱም አንቀጽ 39 ሱፕሪም ነው በእኛ ህገ መንግስት ውስጥ። ህዝቦች በመረጡት መንግስት፣ ብሔር ብሔረሰቦች በመረጡት መንግስት መተዳደር፣ ራስን በራስ ማስተዳደር ማለት ሰልፍ ሩል በመረጡት መንግስት መተዳደር ማለት ነው። ልክ አሁን ብልጽግናዎች ፈላልገው የህግ ትርጓሜ ከየጓሮ እንደሚያመጡት ህወሓቶችም አንቀጽ 39 ላይ ገብተው ሌሎች አንቀጾች አሉ፣ ማአት አንቀጾች አሉ፣ ስለ 47 ሌሎች መጠቀም ይችላሉ። ምርጫውን ለማካሄድ ጀስቲፋያብል ወጠረቅ አጭር ክር ልክ ብልጽግናዎች ለማለፍ እንደሚሞክሩት ማድረግ ይችላሉ። ይሄው ዛይ ነው። ግን እስቲ አንድ ነገር እንበል። የትግራይና የማዕከሉ ግንኙነት የሻከረ ነው። ባለፈው 2 ዓመታት የእንከሰላንታ ፖለቲካ ነው የተካሄደ ያለው። ትግራይ ምርጫ በታካሄድ ሊወሩት ነው? ምን ሊያረጉት ነው? ለምንድን ነው ሰው የማይሆን ነገር፣ ለሀገር የማይጠቅም ለህዝብ የማይጠቅም ነገር ላይ ለተራ ስልጣን ብሎ ክች የሚሉት? አይገባኝም። እንደኔ አሁን የሚሉት ከመስከረም 30 በኋላ ስልጣን ታጣላችሁ ወረው ሊያባርሯቸው ነው።
ያለ ሀገር ይጠቅማል is it going to work እናውቃለን እኮ ያሉትን ሪያሊቲዎቹን እናውቃቸዋለን። ስለዚህ ከዚህ በፊት ስልነው እንደነበረው ህወሓትም ራሱን ማግለል የለበትም፣ ማከል ላይ ያሉትን ህወሓትን ማግለል የለባቸው። እኔ አንድ ነገር እኮ አይገባኝም። ህወሓት እኮ የበደለው ተቃዋሚውን ነው። እዚህ ሀገር ህወሓት የበደለው እኮ ህዝቡን ነው። ህዝቡ ራሱ ከስልጣን ከወረዱ በኋላ ረስቷቸዋል። ምንድነው ከነሱ ጋር ትላንት ሀገር ሲዘርፉ ሀገር ሲሰርቁ ሀገር ሲደበድቡ የነበሩት ዛሬ ያዙ ይልቀቁኝ የሚሉበት ምክንያት አይገባኝም። የህወሓትና የብልጽግና ልዩነት ለኔ ፕሪንሲፕልም አይደለም፣ ህገ መንግስትም አይደለም፣ ኢንፋክት ፖለቲካም አይደለም። የአባትና የልጅ አምባጓሮ ወይም ደግሞ አባታቸው ሞቶባቸው በውርስ ላይ የሚጣሉ የሁለት ጎረምሶች ንትርክ እንጂ የዚህን ሀገር ፖለቲካም እያበላሸ ያለ እንጂ ፕሪንሲፕል ላይ የሆነ አይደለም። የሚያዋጣው በተለይ በፌደራል ስልጣን የያዙት ኃላፊነት ስላለባቸው ጉዳዩን ሴኩሪታይዝ እያደረጉ ከመሄድ ይልቅ ሁሉንም የሚያካተተ ውይይት ማካሄዱን ለሀገር የሚገነባው ከዛ የበለጠ ጦርነትን እኮ ሰው ለምን ጦርነት ናፈቀው? ግን ጦርነት እኮ በበቂ ደረጃ አድርገነዋል። ህወሓቶች እኮ ትግራይን አልፈው ኢትዮጵያን ያዙት በጦርነት እኮ ነው። ወነ ጎባክ ዛት እንደገና ደግሞ እኛ ተመልሰን ትግራይ በጦርነት እንያዝ ምንድነው ሰው እያሰበ ያለው እዚህ ሀገር? ይሄ ተገቢ አይደለም፣ አይጠቅምም። ከኤርትራ ጋር ተያይዞ ያለው ጉዳይ ነገሮች እየተወሳሰቡ ነው። እዚህ አካባቢ የኤርትራና የኢትዮጵያ ጉዳይ የሁለት ሀገሮች የጉርብትና ጉዳይ ነው። የትግራይና የህወሓትና የብልጽግና ጉዳይ የአንድ ሀገር የስልጣን ሽኩቻዎች ውስጥ የገቡ የፖለቲካ ድርጅቶች ጉዳይ ነው። የዶሜስቲክና የኤክስተርናል አፌርስ ጉዳይ ነው። ግን ባለፈው 2 ዓመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረበት መቀሌንና አስመራን ሻዕቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ አይችልም። this should be clear to everybody። የጂኦግራፊ ጉዳይ ነው። የፖለቲካ የደብረጽዮን ወይም የአብይ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ነው ሲጣሉት አይደለም እንዴ? እኛ አይደለም ሄደን ተጣላ ነው ማገድ እዛ ሄደን ተማገድን እንጂ ድንበሩስ የድንበር ጥል የሚባለው እኮ የድንበር ጥልም የሚባለው 100% በትግራይና በኤርትራ ድንበር ላይ ያለ ነው። እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴን እናድርግ፣ ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የትግራይ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይንና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያ ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ ማለት ስላለብኝ እለዋለሁ፣ ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አያደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 97 የህወሓትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበረ። የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበረ። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅ ህልም ነበር። 100,000 ዜጎች ከሁለቱ ሀገር አጣን። ለ20 ዓመታት
ግሪድ ሎክ ውስጥ ገባን። ዛሬ ስለምን ነው እዛ ተመልሰን የምንገባው? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል? ዲፕሎማቶቻችን ያውቁታል? is there anything institutionalized? I don't think so. አምባሳደራችን ከዓመት በኋላ ነው የተቀበሉት። ኤግዛክትሊ። ለዚህ የሚያዋጣው ውስብስብ ነገር ውስጥ እየገባን ከመሄድ በፊት ነገሮች ፎርማል እንዲሆኑ አንዱን ክልል አግሎ ከሌላ ሀገር ጋር የሚደረግ ነገርም ብዙም እንደማያዋጣ ኢንፋክት ለኤርትራኖችም ከኛ ፕራክቲካሊ የሚቀርቧቸው ትግራዮች ናቸው። ፕራክቲካሊ በደም ብቻ ሳይሆን በጂኦግራፊም በኢኮኖሚም በማንኛው። ስለዚህ የሚያዋጣው መፈራረጁ አንዱ ባንዱ ላይ መዶለቱ ሳይሆን በጋራ ተወያይቶ መፍትሄ ማምጣቱ ነው። እሺ፣ ወደ ህገ መንግስቱ ነው ወደ መስከረም 30 ልመልስህ። ትናንትና ያው በጠቅላይ ሚኒስትሩ በይፋ ከመባሉን በፊት በተለይ የብልጽግና ሰዎች በተደጋጋሚ ሲያነሱት የነበረ ነገር ነውና ህገ መንግስታዊ ቀውስ አልተፈጠረም፣ የተወሰነ ክፍተት ነው ያለው፣ እሷን ሞልተን እንሻገራለን እንቀጥላለን የሚል ሐሳብ አላቸውና ከዛ በተቃራኒ የሚያነሱ ሰዎች እናንተን ጨምሮ ፖለቲከኞችን ጨምሮ ሌሎችን ሰዎች ህገ መንግስቱን ባለማክበር ህገ መንግስቱን በመጣስ በመክሰስ እርምጃ እንወስዳለን አይነት ማስፈራሪያዎች በጣም በርክተዋል። ትናንት ኦፊሻሊ እንደዛ አይነት ነገር የሰማነውና እነዚህ ማስፈራሪያዎች የለመድናቸው ናቸው። የዛሬ 2 እና 3 ዓመት በፊት በጊዜው የነበሩ ሰዎች በእነዚሁ ቃላት ነው ሲያስፈራሩ የነበሩ። አስፈላጊውን እርምጃ እንወስዳለን፣ እናስራለን፣ በሀገር ሉዓላዊነት ላይ አንደራደርም። ሌላው የሚደራደር ነው የሚመስለው። እነሱ እንትኖች ያዋጣሉ ወይ? ለምን በፊት አላዋጡም? አሁን ስለምን ያዋጣሉ ተብሎ ይኬድባቸዋል። የሚገርመው ነገር ህገ መንግስቱ አይከበር ያለ ተቋሚ የለም፣ እንደውም ይከበር ነው በተቃራኒው እያለ ያለውና ህገ መንግስቱን ባለማክበር ከሶ እርምጃ መውሰድ ምጸቱ እንዴት አገኘው? ህገ መንግስታዊ ቀውስ ተፈጥሯል አልተፈጠረም ያን ራሱ እንደ መከራከሪያ ማንሳታቸው ይገርሞኛል። ምክንያቱም የህገ መንግስታዊ ቀውስ ባይኖር ኖሮ ይሄን ውይይትና እዚህ ንግግር ውስጥም አንገባም ነበረ። ህገ መንግስታዊ ቀውስ እኮ ክፍተት ራሱ እኮ ህገ መንግስታዊ ቀውስ ነው። በህገ መንግስት ውስጥ ግልጽ የሆነ መልስ ከሌለ ህገ መንግስታዊ ቀውስ ውስጥ ገብተሃል ማለት ነው። ስለዚህ ህገ መንግስታዊ ቀውስ ውስጥ ነው ያለነው፣ እየተረባረበን ያለነው፣ ክርክሩንም እየገፋን ያለነው። የህገ መንግስታዊ ቀውሱ ወደ ፖለቲካዊ ቀውስ፣ የፖለቲካዊ ቀውሱ ወደ ጸጥታ ቀውስ፣ ሶሻል ክራይሲስ፣ ፖለቲካል ክራይሲስ፣ ሴኩሪቲ ክራይሲስ እንዳያድግ ነው። ይሄን ለመከላከል ነው ክርክር ውስጥ እየገባን ያለነው። ጸረ ህገ መንግስት ጸረ ምናምን የሚሉት የሚገርም በጣም ተለውጠናል ይላሉ። በአዲስ ነው የተወለድነው ብለው ያቀርባሉ። ግን ቃላት ሳይቀር ከዚህ በፊት ስንሰማ ያደግነው ነው ሲሉ የነበሩት እነ ጌታቸው ረዳ እነ ሽመልስ ከማል ዘጋለ እነዛ ሲሉ የነበሩት ተቃዋሚውን ለማስፈራራት ዜጎችን ለማፈን ህገ መንግስታዊ ቃልን ህገ መንግስታዊ መብትን ለመናድ የሚጠቀሙበት አካሄድ ነው። ከዛ ውጪ የሚያደርጉት አይ ቲንክ ስማርት ናቸው ብዬ አስባለሁ። አሁን ባለችው ኢትዮጵያ ዛቻን ፉከራን የሚፈራ ተቃዋሚ የለም። እሱ የለም። ፍርሃት ሞቶ ተቀብሮ ቁርባኑ ተስካሩ ተበልቷል እዚህ ሀገር። ይሄን ማወቅ መቻል አለባቸው። ይሄ ለውጥ ዝም ብሎ በቀላል እነሱ እንደሚያስቡት ተቃዋሚ ከዚህ አምጥተን ከውጭ ያስገብተን ምናምን እንደዛ አይደለም። በደም በአጥንት ነው የመጣው። ቀላል አይደለም እነሱ እንደሚያስቡት። እነሱ ደግሞ አላመጡትም። ኢን ስፓይት ኦፍ ዘም የመጣ ነው። በእነሱ የመጣ ለውጥ ሳይሆን ኢን ስፓይት ኦፍ ዘም የመጣ ነው። 99% የሚሆኑት ብልጽግናዎች የኢህአዴግ ሰዎች ነበሩ። ያለ እነሱ ፍላጎት እጃቸው ተጠምዝዞ የመጣ ለውጥ ነው።
ዛሬ እጅ ጠምዝዘን ወደ ቀድሞ እንመልሳለን ካሉ እጃችን ይሰበራታል እንጂ ማንም ሰው እኔ እስከማውቀው ድረስ ሲሪየስሊ እዚህ ሀገር ለውጥ ማምጣት አለበት ብሎ ፖለቲካ ውስጥ የገባ ሰው ማንም ሰው ወደ ኋላ የሚመለስላቸው የሚፈራላቸው ሊኖር አይችልም። ይሄ ተራ ያረጀ ፖለቲካ ከልጅነታችን ጀምረን እስከ ሸበትንበት እያደመጥነው የመጣነው ፖለቲካ ስለሆነ ማንም ሊቀበለው አይችልም። አንዳንድ የሚያቀርቧቸው የሀገር ጥቅም የሚጎዱ ነገሮች እያየው ለምሳሌ ባንዳ እያሉ ከግብጽ ጋር ለማያያዝ የሚካሄዱት እሱን ላይ ስትረስ አድርገን እንደውም ብንነጋገር ደስ ይለኛል። ረጅም ጊዜ አንተንም የተከተለ ፕሮፓጋንዳ ስለሆነ ከግብጽ ጋር ማገናኘት የሀገርን ጥቅም አሳልፈው የሚሰጡ ሰዎች እንዳሉ አድርጎ ከማስፈራራት ጎን ለጎን ደግሞ የፕሮፓጋንዳ ዘመቻም አለው። ይሄ እሳትና ጭድ ያልተገባ ጋብቻ ምናምን የሚለው የለመድነው ነው። ግን ይሄ በነገር ላይ አንተን ብዙ ጊዜ የተከተለ የበፊቱ ቀዳማዊ ኢህአዴግም ኦነግን አንተን ግንቦት ሰባትንም ጭምር ከግብጽ ጋር ግንኙነት በማድረግ ይከስ ነበር እና ያ ራሱ ዞሮ እየመጣ ይመስላል ተመልሶ እንትን ይያል። አይኖ ስቴሪዮታይፕ አለ እዚህ ሀገር ሙስሊም ስም አለ ምናምን። ምንድነው ይሄ ነገር ከግብጽ ጋር እንደው በትክክል ያለው ነገር ምንድነው? እነሱ ብቻ ነው ማለት ከደርግ ጀምሮ የነበረ ነገር ነው። ተቃዋሚውን እዚህ ዘላላኪ ምንም ኤክስተርናላይዝ የማድረግ ሁኔታ አለ። ትዝ የሚለኝ ኃይለማርያም ብር በጆንያ ግብጽ እየሰጠችው ያለው ነገር ነውና ሎክ ሲሪየስ በሆነ መልኩ አድሬስ ላድርገው ጉዳዩ ስለሚያሳስበኝ። በግብጽና በኢትዮጵያ መካከል ሲሪየስ የሆነ የናሽናል ኢንተረስት ኮንፍሊክት አለ። የብሔራዊ ጥቅም ጠላትነት ምናምን አይደለም፣ እንደዛ አይነት ነገር አይደለም። የብሔራዊ ጥቅም ክላሽ አለ። there is conflict of fundamental national interest። የኢኮኖሚና የሴኩሪቲ ኢንትረስት አለ። የኢኮኖሚ ውሃው ለኛም ለነሱም አስፈላጊ ስለሆነ፣ ሴኩሪቲም የውሃው ላይ የሚደረግ እንቅስቃሴ ሴኩሪቲን ስለሚጎዳ ፈንዳሜንታል የሆነ የናሽናል ሴኩሪቲ ኮንፍሊክት አለ ከንጉሱ ዘመን ጀምሮ። የዛሬ 10 ምናምን ዓመት ስጽፈው የነበረው ደግሜ ላስታውስ ለሰው ግብጽ በናይል ላይ ያላትን የውሃ ጥቅም የበላይነት ለማስጠበቅ 3 የታወቁ ስትራቴጂ ነው ተጠቀሙ። አንደኛ የኢትዮጵያን የውስጥ ጸጥታ ማወክ፣ ሁለተኛ በኢትዮጵያና በጎረቤቶቿ መካከል የጸጥታ ችግር መፍጠር፣ ሶስተኛ ኢትዮጵያ የዓለም አቀፉ ፋይናንስ ላይ በብድርም ሆነ በድጎማ ድጋፍ አግኝታ የውሃ ሀብቷን በተለይ ከናይል ጋር የሚያያዘውን የውሃ ሀብት እንዳታለማ መከልከል ነው። ይሄ 3ቱ ወሳኝ ስትራቴጂያቸው ነው፣ የታወቀ ነው። ይሄ መተው በአውሮፕላን ይመታሉ ምናምን ይሄ ውሸት ነው፣ እንደዛ ያረጉት ያ አይደለም። የነሱ ፕራይመሪ ስትራቴጂ የኛን ዶሜስቲክ ሴኩሪቲ ዲስተርብ ማድረግ ነው፣ ከጎረቤቶቻችን ጋር ማጣላት ነው፣ ኢንተርናሽናል ፋይናንሻል ኢንስቲትዩሽን ከጎናችን እንዳይቆሙ መከልከል ነው። ይሄ ከሆነ የኛ ፖሊሲ እነዚህ 3ቱን ዝግ የሚያደርግ መሆን መቻል አለበት። አንድ የውስጥ የፖለቲካ ሽኩቻና ክፍተት ለውጪ ማኒፑሌሽን፣ ለውጪ ኃይሎች በር የማይከፍት ማድረግ። ኢንተርናል ኮሄሽን ኪ ቱ አድቫንስ ኢን ናይል ኢንትረስት ብዬ ገና ድሮ የጻፍኩት ጉዳይ ነው። ኪ ነው። ለምሳሌ ወያኔን ለመጣል በምንዶልትበትና ፕላን በምናደርግበት ወቅት አንዱ አርምድ ስትራግል መሄድ የለብንም። አርምድ ስትራግል ኤክስተርናል ዲፔንደንሲ ያመጣል። ይሄን ክሊርሊ የጻፍኩት ጉዳይ ነው። ኤክስተርናል ዲፔንደንሲ በውጭ ኃይል ላይ በውጭ ሀገር ላይ መመርከዝን ያመጣል። ይሄ ደግሞ የሀገርን ጥቅም የውስጥ የፖለቲካ ሽኩቻ ለውጭ ሀገር ረጃጅም እጆች መግባት በር ይከፍታል። ሰላማዊ ትግል ፉሊ በህዝብ ላይ የተመረከዘ ስለሆነ ከእንደ አይነት ተጋላጭነት ይከላከላል። እየስከራከረ የነበረው ለዚህ ነው። አሁንም መሆን ያለበት በደንብ መጠንቀቅ አለባቸው ብልጽግናዎች በደንብ። ምክንያቱም በጣም ፍረጃይል ነን፣ በጣም ተዳክመናል። ከዚህ አንጻር አሁን የሚያደርጉት
ጣት ቀሰራ ትክክል አይደለም። እኛን ተው በህዋት ላይ የሚደረገው ቅሰራ ራሱ ትክክል አይደለም። በነገራችን ላይ አፐር ሪፔሪያን ሁለት ነገር ብቻ ነው ያለው። አፐር ሪፔሪያን እና ሎወር ሪፔሪያን ነው። ሱዳን አንዳንዴ እንደ ሚድል ራሷን ታያለች እንጂ የታችኛውና የላኛው እኛ ከላይ ያለነው አይደለም። የብሔርና የክልል የሀገር ልዩነት ሊኖር አይችልም። በእኛ በዩጋንዳ፣ በደቡብ ሱዳን፣ በኤርትራ፣ በሌሎቹ መካከል ራሱ ልዩነት የለም። እኛ ውሃውን መጠቀም የትም ዞን ላይ የትም ሀገር ላይ የትም ክልል ላይ በየትኛውም የውሃ ደረጃ ውሃውን ተጠቀምክ ማለት ግብፅን ያስቆጣል። ስለዚህ የትግራይ እውነት ለትግራይ ህዝብ የሚያስብ ፖለቲካ አመራር ትግራይ ሀገር ራሷ ብትሆን ተለይታ ሀገር ሉዓላዊ ሀገር እንኳን ብትሆን ከኢትዮጵያ ጋር ከመቆም ውጪ ምንም እድል የላቸውም። ምክንያቱም የትግራይ የውሃ ጥቅም ከኢትዮጵያ ከሌላው ኢትዮጵያ ውሃ ጥቅም ጋር የተሳሰረ ስለሆነ ስለዚህ ለጊዜያዊ ፖለቲካ ነጥብ ለማስያዝ ተብሎ በሀገር ውስጥ ያሉ ኃይሎችን መፈረጅ በጣም አደገኛ ነው። በጣም አደገኛ ነው። ለጠላትም ለባላንጣም ጣትን ቀስረህ ማሳየት ነው። ከኔ ጋር ታይቶ ለሚነሳው ዛሬ አይደለም ስታገላቸው የነበሩ ዛሬ ወንድሞቻችን የምንላቸው ሰዎች ተውና ስንታገላቸው የነበሩ ለንጥላቸው ለየት ተቀን ምን ስንሰራ የነበሩት የነመለስ ዜናዊ አገዛዝ ራሱ በናይል ጉዳይ ላይ በውሃ ሀብታችን ጉዳይ ላይ ቁርጥ ያለ አቋም ነበረን። ምክንያቱም ለጊዜያዊ በያገር ውስጥ ባላንጣን አምባገነን ለጊዜያዊ ለመጣል ብለን ዘላለማዊ የሌላ ሀገር አሽከር ኢንስትሩመንት መሆን ስለማንፈልግ በዚህ ላይ አንታማም። ይሄንን እንደ ፕሮፓጋንዳ የሚጠቀም ከሆነ ሀገር የሚጎዳ ነው። ከዚህ ጋር ያያን ነገር ልክፋ ጉዳት እያደረሰ ያለው ማመን መቻል አለባቸው። ኦፌኮ እኮ አይደለም ራሻ ድረስ ሄዶ ሶቺ ላይ ከግብፁ ፕሬዝዳንት ጋር በአሜሪካ አደራዳሪነት የሁለትዮሽ ስምምነት እንዲካሄድ የተስማማው እኛ አይደለንም፣ መንግስት ላይ ያሉት ሰዎች ናቸው። በቂ ዝግጅት ሳይደረግበት በቂ ውይይት ሳይደረግበት ቅድም እያለው ነው ያልኩት። ቅድም የግብፅ ትልቋ ሶስቱ ነው የዶሜስቲክ የውስጥ የሀገር ጉዳይ የሀገር ውስጥ ጉዳይን ግጭቶችን ማባባስ ከጎረቤቶቻችን ጋር ግጭት ውስጥ መክተት፣ ትልቁ ያልኩ ደግሞ ምንድነው ኢንተርናሽናል ፋይናንሻል ኢንስቲትዩሽን ምን ታስቦ ነው በአሜሪካና በወርልድ ባንክ አደራዳሪነት በእኛና በግብፅ መካከል ፍትሃዊ የሆነ ስምምነት ሊመጣ ይችላል ተብሎ እዛ ያን የወርልድ ባንክና የአሜሪካን አደራዳሪነት መቀበል ራሱ ምን አይነት ካልኩሌሽን ነው? በነገራችን ላይ ብዙ ሰው የማያውቀው ከሆነ ላስታውስ፣ ከአሜሪካና ከብዙ ምዕራብ ሀገራት እኮ የሚመጣው እርዳታ ብድር በትልቁ አባይ ሳይሆን የአባይ ገባር ወንዞች እንደ ጀሞ ሌሎች ወንዞች በእነሱ ላይ እኮ ትንሽ መስኖ መስራት አትችልም። ዱ ዩ ኖ ዚስ? ወርልድ ባንክና አሜሪካ በአባይ ገባር ወንዞች ላይ ራሱ አንድ ማሳ የሚያለማ አንድ ትንሽ ጄኔሬተር ለአንድ ገበሬ ልንጠቀምበት አንችልም ከውጭ ሀገር ከነዚህ ከፋይናንሻል ኢንስቲትዩሽን የሚመጣውን ገንዘብ። ምክንያቱም ለሚድል ኢስት ፖለቲካ ለስዊስ ካናል አንፃር ከኛ የተሻለ የጥቅም አጋራቸው ለነሱ ብሔራዊ ጥቅም ወሳኝ ሆና የምታየው ግብጽ ነች። የኛ ህዝብ ኢሉዥንስ መግባት መቻል የለበትም። የምዕራቡም የምስራቁም በእኛና በግብጽ መካከል ምረጥ ከተባለ ግብጽ ነው የሚመርጠው። ምክንያቱም የውጭ የሀገራት ውጭ ጉዳይ ፖሊሲ በፍቅር ላይ የተመሰረተ አይደለም፣ በጥቅም ላይ የተመሰረተ ነው። ከዚህ አንፃር ሶሺ ራሻ ላይ ሄደው ጠቅላይ ሚኒስትሩ ሲስማሙ ስህተት ነበር። ከዛ ዋሽንግተን ዲሲ በውጭ ጉዳይ ሚኒስትራቸው እንኳን አይደለም ያደረጉት፣ በቀጥታ በፕሬዝዳንቱ ቁጥጥር ስር ከፍተኛ ጫና በኢትዮጵያ ላይ ኢት ዋዝ ኦብቪየስ ለመገመት የሚያዳግጥ አልነበር።
አሁን ለመጣው የግብጽና የኢትዮጵያ ፍጥጫ ምክንያቱ የኛ መንግስት የተከተለው ፖሊሲ ነው። የኛ መንግስት የተከተለውን ፖሊሲ የራሳቸውን ስተታቸውን ውጠው አርመው ከሀገር ምሁራንና ከሀገር የፖለቲካ አመራሮች ጋር ቁጭ ብለን ተወያይተን እሺ ስተት ፈጽመናል፣ ስተታችንን አርመን የውሃም ጥቅማችንና መብታችን እንዴት እናስከብር፣ ግብጾች ሊጠቀሙበት የሚችሉትን ሶስቱን ቀዳዳዎች በተለይ ሁለቱን፣ አንዱ ወሳኝ ነው የሀገር ውስጥ ሰላምና መረጋጋት መተማመን ቀዳዳ ለመዝጋት እንዴት እንስራ፣ ሁለተኛ ከጎረቤት አገሮቻችን ጋር ግጭት እንዳይፈጠር እንዳያጋጩን እንዴት እንስራ፣ ሶስተኛ የዓለም አቀፍ ተቋማት በዲፕሎማሲ ለመለወጥ እንዴት እንስራ ተብሎ መወያየት ሲገባ አንዳንዴ እኮ ለግብጾች ራሳቸው ናቸው እንደ ለግብጽ የሚሰሩት የሚል ጥያቄ ያነሳል። አሁን ጊዜው የውስጥ ፖለቲካን የምናረጋጋበት የሀገሩ ስምምነት ናሽናል ኮንሰንሰስ መምጣት ያለበት ቀዳዳን የምንሸፍንበት ያሉን የፖለቲካ ልዩነቶች የምናጠብበትና እንደ ሀገር በአንድነት በውሃ ጉዳይ ላይ የምንቆምበት ሆኖ ሳለ ተባላሽ በዳቦ እየተባለ ተቃዋሚዎች ላይ እጅ የሚቀሰረው አንደኛ የራሳቸውን ስተት ወንጀል አለው። ትልቅ የአመራር ስተት ነበረ። አሜሪካና ወርልድ ባንክ እንዲዳኙን መፍቀድ ትልቅ ማንም ሊያደርገው የማይገባ ወደፊትም መደረግ የሌለበት ስተት ነበረ። አንዱ ይህን ስተት ለመሸፈን ወደኛ ጣት ይከሰራል። የኛ አቋም ግን ግልጽ መሆን መቻል አለበት። ዛሬ አይደለም እነሱ ሳይታወቁ እነመለስ ወንድሞቻችንን ሲገሉ ይሄ ግልጽ መሆን መቻል አለበት። እነመለስ ወንድሞቻችንን ሲገሉ ግድቡ መሰረት ላይ ከመለስ ጋር ነበርኛ። because የውሃ ጥያቄ የብሔር ጥያቄ አይደለም፣ የክልል ጥያቄ አይደለም፣ የፖለቲካል ፓርቲ ጥያቄ አይደለም። የታችኛውና የላይኛው ተፋሰስ ጉዳይ ነው። አብዛኛው የናይል ለምሳሌ የምታማበት የኦሮሞ ብሔረተኛ በመሆን ሌላ ነገር ነው አይደለም። አብዛኛው እኮ የናይል ውሃ ገንቢዎቹ በኦሮሚያ ውስጥ ነው የሚያልፉት። ኦሮሚያ ውስጥ ያለውን ገበሬ ለህይወቱን ለመለወጥ በግብርና እንዲሻሻል የመብራት አገልግሎት እንዲያገኝ ግብጽ ኢፍትሃዊ የሆነውን በኮሎኒያል ጊዜ ያስፈረመችውን ስምምነት ማስለወጥ ግዴታ ነው። ይሄን ለማድረግ ደግሞ ከማንኛውም የሀገራችን ፖለቲካ ኃይሎች ጋር መተባበር ከአህጉራችን ከክልላችን ከዚህ ከላይኛው ተፋሰስ ካሉ ኃይሎች ጋር መስማማት እንጂ የሚያስፈልገው ጣት በመቀንሰር ሌላ አይነት ስም በመስጠት ግብጾችን ለማጠናከር ካልሆነ በስተቀር ኢትዮጵያን ማጠናከር አይደለም። አንድ ልጨምርልህ ነገርን ያነሳዋል። የኛ በጣም የቅርብ ጓደኛ የምትባለው ኤሚሬትስ በአሁኑ ወቅት የግብጽ እኮ ዋና ፋይናንሰር ነች በዚህ ጉዳይ ላይ። መንግስት ተመልሶ የራሱን ባለፉት 2 ዓመታት የሰራውን ስራ መመርመር መቻል አለባቸው። የሀገርን ብሔራዊ ጥቅም የሚጎዳ ዛሬ ግብጽ በዩኤን ሴኩሪቲ ካውንስል ትሬትን ለማስፈራራት እንድትደፍር ያደረጋት ምንድነው? የሀገር ውስጥ ተጋላጭነታችን ነው ወይስ ደግሞ የሷ ወሳኝ አጋሮች እዚህ ሀገር ውስጥ እጃቸውን አስረዝመው ስለገቡ ነው? ይሄ ሲሪየስ የሆነ ጉዳይ ነው። ይሄን ሲሪየስ የሆነ ጉዳይ ጣት በመቀሳሰር ሳይሆን በር ዘግቶ የሀገር አመራር መወያየትና አብሮ መስራት ያለበት ጉዳይ ነው አይኔ። እሺ ጃዋር፣ የመጨረሻ ጥያቄ እንጠይቅህ። ከዚህ አጀንዳ እንውጣና ከህገ መንግስትና ከምርጫ ጉዳይ ወጥተን ትናንት አንድ ቢቢሲ ያወጣው ዜና ነበረ አቶ ለማ መገርሳ ዙሪያ በቀብር ስነ ስርዓት ላይ ያደረጉት ንግግር እንዳይተላለፍ መታገዱ በሰራተኞቹ ዘንድ በኦቤን ሰራተኞች ዘንድ ቅሬታ አስነሳ የሚል ዜና ይዘው ወጥቶ ነበረ። የመከላከያ ሚኒስትር ናቸው አቶ ለማ መገርሳ። እንግዲህ እሳቸው ንግግር ለዚያው ምንም አይነት ፖለቲካዊ ይዘት የሌለው ንግግር እንዳይተላለፍ ማገድ ምንድነው የሚሰጥህ ትርጉም? እና የት ላይ ነው ይሄ ሁሉ ስህተት የተፈጠረው? የለውጥ መሪዎች ናቸው ብለን የተቀበልናቸው ያጨበጨብንላቸው ተስፋ የጣልንባቸው መሪዎች ናቸው አሁንም ያሉት እና የቱ ጋር ነው ከመንገድ የወጡት? እዚህ ደረጃ የራሳቸውን ከፍተኛ አመራር
ንግግር አየር ላይ እንዳይውል እስከማገድ ድረስ የተደረሰው የቱ ጋር በተፈጠረ ስህተት ነው? አንዱ እንጭጭነትን ነው የሚያሳየው፣ ፖለቲካል ኢንኤክስፒሪየንስ በጣም መደናበራቸውን ነው የሚያሳየው። በሁለተኛ ደረጃ ደግሞ ምን ያህል ሰውየውን እንደሚፈሩት ነው የሚያሳየው። ሌላው ደግሞ እዛም ስለነበርኩ አይቼዋለሁ። እሱ እዛ እንደሚመጣ አይታወቅም ነበር። የእሱ ስም ሲጠራ በጣም በሀዘን ተመዝቶ የነበረው ህዝብ ሀዘኑን ረስቶ ቅልጥ ያለ ጭብጨባና ማፏጨት ውስጥ ነበር የገባው ስሙን እየጠራው። ብዙ የብልጽግና ባለስልጣናቶች እዛ ስለነበሩ መልእክቱ በጣም ግልጽ ነበረ። ይሄ እንዳይሰማ ነው የሚፈለገው። ለማ የዚህ ሀገር ትልቅ ባለውለታ ነው። ውስጥ ስለነበርኩ አንዳንዴ እየተያዝኩ ነገር አለብኝ ነገሮች እያስቀረው እንጂ ለማና ገዱ ባይኖሩ ኖሮ ይሄ አደጋ አይኖርም፣ ብልጽግና ይባል አይኖርም። ፉል ሪቮሉሽን ነበር መንገባው። ከሁለቱ ጋር መናበብ ባይቻል ኖሮ የህዝቡን ልብ ትርታ፣ ለማ የኦሮሞን ህዝብ ትርታ፣ ገዱ የአማራን ህዝብ ትርታ፣ እየተለወጠ የመጣውን የህዝብ ትርታ አዳምጦ አብሮ መራመድ አስፈላጊ መሆኑን አምነው ባይንቀሳቀሱ ኖሮ ዛሬ አናወራም ነበር ስለዚህ ሰዎች፣ ሌላ ታሪክ ነበር የምንኖረው። ለውጡም ከመንገድ ላይ መውጣት የጀመረው ለማና ገዱን የሚያካክሉ የህዝብን ልብ ትርታ ማዳመጥ የሚችሉ ከራሳቸው አሳልፈው ሀገርን ማዳመጥና ሀገርን መምራት የሚችሉ ልምድና ዊዝደም ያላቸው ግለሰቦች ወደ ጎን ከተገቡ በኋላ ነው። አልዋሽም። እኔም ኢህአዴግ መራሽ ሽግግር ይፈጠር ብዬ የገፋሁት እነዚህን ሁለቱና ሌሎች የተወሰኑ ግለሰቦች ላይ በነበረን እምነት ባሳዩን ዲሞንስትሬትድ ስኪልስ ነው። አሁንም እነዚህ ሰዎች መክፋት ሳይሆን እኔ እነሱ ብልጽግናዎችም ቢሆን ስህተት አርሞ የእነዚህን ሰዎች ምክርና አመራር መቀበል ይረዳቸው ነበር። ይባስ ብሎ ግን አይናችሁን አንኔ ድምጻችሁን አንስማ ለማለት የተደረገ ኢንኤክስፒሪየንስድ የሆነ ውሳኔ ነው ይመስለኝ። ያ ግን ብዙም የሚያስኬድ አይመስለኝም። አይ ቲንክ ለሀገርም ሁለቱም ነገር እዛ ሄዶ ህዝቡ ያሳየው ተየንተው ስልጣን ላይ ያሉ ሰዎችም መከላከያ ሚኒስትር መሆኑ ብቻ አይደለም። ለማ ማለት እኮ ቀላል ነገር አይደለም። he is an institution by himself። ምን ማለት ነው? ይቺን ሀገር ከገደል መግባት ያዳነ ቄሮና ኢህአዴጎች እንዳይጨራረሱና ሀገር እንዳትፈርስ ያዳነ ድልድይ የሆነ ሰው ነው እና እሱን ድምጽ ለማፈን መሄዳቸው ይሄ ፓርቲ ሀገርን ወዴት መውሰድ እንደሚፈልግ እድሉን ቢያገኙ ምን አይነት ጨቋኞች መሆን ፍላጎት እንዳላቸው በተራው ዜጋ ላይ ሳይሆን on one of their own ተሸክሞ እዚህ ላደረሳቸው ከወንበር ተነስቶ ወንበር ላይ ላስቀመጣቸው የሚያደርጉት ለገሞ ይሄ ችግር መግባት እኔም ተስፋ መቁረጥ የጀመርኩት አንደኛ ለማ ወንበሩን ለቆ ይሄ ነገር ነው። ሁለተኛ ለማና ገዱ ከመንግስት ውስጥ ከነበራቸው ቦታ እየተገፉ ለይስሙላ ብቻ ተቀምጠው እየተገፉ በሄዱ ቁጥር በቲዮሪ ያስቀመጥነው ትራንዚሽን ሲሉ ሪፎርም ብለን ያስቀመጥነው ትራንዚሽን ሲሉ ሪፎርም የሚሰራው ሪፎርም ማይንድድ ኤክስፒሪየንስድ ዲሞክራት የሆኑ ሰዎች በአመራር ላይ ሲኖሩ ነው። የነሱ ከዛ መገፋፋት ነው አሁን ላለነው ሽኩቻው ሲከተተ ያለው። አይ ቲንክ መልእክቱ ክሊር ነበር ይመስለኛል። አመሰግናለሁ። ተመልካቾቻችን ከአቶ ጀዋር መሐመድ ጋር የነበረን ቆይታ ይህንን ይመስላል። ጥሩ ነገር እንዳገኛችሁበት ተስፋ አድርጋለሁ። አመሰግናለሁ ስለተከታተላችሁ።